ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ቀዳሚ ወዳደረግነው ዜና አለፍን። የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት እየሰሩ መሆናቸውን አንዳንድ የወረዳ አመራሮች ተናገሩ። በከፋ ዞን ደረጃ የ2018 በጀት ዓመት የእስካሁን የፓርቲና የመንግስት ተግባራት ግምገማ ተካሂዷል። ሳሙኤል ቆጭቶ ያዘጋጀውን ክፍል ያለሙ ያቀርበዋል። ለጣቢያችን አስተያየታቸውን የሰጡት የወረዳና የከተማ አስተዳደር አመራሮች ባለፉት 6 ወራት በየመዋቅሮቻቸው በፓርቲና በመንግስት የተከናወኑ ዋና ዋና ተግባራቶችን አንስተዋል። 6 ወራት ውስጥ በተለይ ተረጅነትን ከማስቀረትም አንጻር የሰራን ያለናቸው ስራዎች አሉ። በ6 ወራት ካቀድነው አንዱ ምንድነው ተረጅነትን ከማስወገድ አንጻር ቢያንስ 60 የሚሆኑ አቅመ ደካማ ሴቶችን ለማደራጀት እንዲያመች 3 ሼድን ከ1.5 ሚሊዮን ብር በላይ እየሰራን ጨርሰን ያው የምናስረክብበትን የእቅዳችን አንዱ አካል ነው የሆነው። በዚህ ልክም ደግሞ ጨረታን አውጥተን ያው ስራ እየተሰራ ያለበት ሁኔታ ነው ያለው። በ6 ወር ውስጥ በርከት ያሉ ተግባራቶች ተከናውነዋል። እንደ ወረዳችንም በተመሳሳይ በርከት ያሉ ተግባራቶች ተከናውነዋል። እነዚህ ተግባራቶች በአብዛኛው የህዝቡን ተጠቃሚነት በሚያረጋግጥ መልኩ እየተሰሩ ያሉ ስራዎች ናቸው። ከነዚህ ውስጥ ለአብነት መግለጽ ቢያስፈልግ በትምህርት ስራ፣ በጤና ስራ፣ የኑሮ ውድነትን በመቀነስ ረገድ የተሰሩ በርከት ያሉ ተግባራት አሉ። እንግዲህ የኑሮ ውድነትን ለመቀነስ አንዱና ዋነኛው የግብርና ምርትን በስፋት እንዲመረት ማስቻል ነው። በቴክኖሎጂ ተጠቅሞ ህዝቡ እንዲያመርት ማድረግ ነው። አርሶ አደሮቻችን ይህንን መንገድ ተከትለው በቴክኖሎጂ ታግዘው የግብርና ምርትና ምርታማነትን ለማሳደግ ለመጨመር እያደረጉ ያሉት ጥረት አለ። ይህንን መንግስት እየደገፈ ወደ ውጤት እየመጣን ያለንበት ሁኔታ አለ። እንደ ወረዳችን ቀድመን የሰራ ነው። ፓርቲያችንም የአመራር ስርዓት ግምገማና አጠቃላይ የፖለቲካ ጤናማነትን ከመፍጠር አንጻር በርካታ ስራዎች ተሰርተዋል ነው። እዚህ አጠቃላይ የአስተሳሰብ የአመለካከት አንድነቶችን ለማምጣት በርካታ ስራዎች ተሰርተዋል። ያንን ተከትሎ ደግሞ አጠቃላይ ከህዝባችን ጋር የፓርቲያችንን እሳቤ መሰረት በማድረግ እየመጡ ያሉ ለውጦች ላይ በአገር ደረጃም በክልላችን አልፎም እንደ ወረዳችን የተመዘገቡ የመጡ በርካታ ውጤቶች አሉ። በስራው ወቅት የነበሩ ተግዳሮቶችንም አመራሮቹ ጠቅሰዋል። ፓርቲውም እቅድ ሲያቅድ መጀመሪያም ያስቀመጣቸው ተግዳሮቶች አሉ። የመጀመሪያው ተግዳሮት በተለይ ከአስተሳሰብ ጋር ተደራጅቶ ያለውን አዳዲስ ኢኒሺዬሽኖችን ቶሎ ከመቀበል ጋር ተያይዞ ያለው ነገር ትልቁ ተግዳሮት እሱ ነው። ነገር ግን በአንድም በሌላ ውጤቶችን ማሳየት ሲጀምር ተግዳሮቶችን ማህበረሰቡም ተቀብሎ እየሰራ ያለበት ሁኔታ አለ። ከዚህ ጋር ተያይዞ አንዳንድ ተግዳሮቶች በተለይ እነዚህ አዳዲስ ሀሳቦችን ለማስረጽ የመሰረተ ልማት አቅርቦቶች በከፍተኛ ደረጃ ተግዳሮቶች ናቸው። ይሄን ደግሞ መንግስት አሁን በተሻለ መንገድ እየፈታ እየሄደ ያለ ነገር አለ። መብራትን ተደራሽ ከማድረግ አንጻር መንገድን በደንብ በአግባቡ ማስፋፋ የገቡት ቦታዎች ላይ ተደራሽ ከማድረግ አንጻር ያው የበጀት ውስንነት ካልሆነ በስተቀር የተለየ ተግዳሮት ብለን የገመገምነው ነገር የለም። ይሄም ቢሆን ማህበረሰቦቻችንን አሳትፈን ያው መሰረተ ልማትንም ሌሎች መልካም አስተዳደር ችግሮችንም ጭምር ለመፍታት ምንም ያስቸግረን ነገር የለም። አንዳንድ በግልም በቡድንም የተደራጁ የራሳቸውን ጥቅም ያስቀደሙ የህዝብን ፍላጎት ወደ ኋላ ትተው የግል ፍላጎታቸውን ለማርካት የሚንቀሳቀሱ ቡድኖችና ግለሰቦች አሉ። በበጀት ዓመቱ የተያዘውን እቅድ ለማሳካት በጋራ መስራት እንደሚገባም አሳስበዋል። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ አጥናፉ ኃይሌ በበኩላቸው በዞን ደረጃ የተያዙ እቅዶችን ለማሳካት አመራሮች ህብረተሰቡን በማስተባበር መስራት እንዳለባቸው አሳስበዋል። አሁን የያዝናቸውን እቅዶች ለመጨረስ ከግብ ለማድረስ አንደኛ ከአመራሩ የሚጠበቅ ነገር አለ። አመራሩ ከወትሮ በተለየ መንገድ ነው መስራት ያለበት። አንደኛ የስራ ባህል መሻሻል አለበት። የስራ ባህል ማለት እኛ ለምሳሌ ከዚህ በፊት እስከ 12 ሰዓት እየሰራን ያለን ከሆነ አሁን ቀንም ማታ መስራት ይፈልጋል። የጊዜ አጠቃቀማችን መሻሻል አለበት። ህዝቡ ደግሞ ከራሱ የሚጠበቀው አሁን አብዛኛው ነገር መንግስት ብቻውን አይፈታም። መንግስት በግሉ የሚያደርገው ምንም ነገር የለም። ማገዝ ያስፈልጋል ማህበረሰቡ። ለምሳሌ አሁን
ኑሮ ውድነትን እንቀንስ ስንል ምርትና ምርታማነት መሆን ላይ መስራት ያስፈልጋል፣ ማገዝ ያስፈልጋል። የስራ ባህል መሻሻል አለበት። ሌላው ደግሞ ህገወጥን መከላከል ላይ ህዝቡ መተባበር አለበት። ሁላችንም የድርሻችንን ከተወጣን የተሰጠንን ተልዕኮ መስራት ከቻለን ዞናችንን ማሻገር እንችላለን የሚል እምነት ነው በነበኩል ያለኝ። በመድረኩ የዞን የፓርቲና የመንግስት የስራ ኃላፊዎች፣ የወረዳና ከተማ አስተዳደር አመራሮች እንዲሁም ጉዳዩ የሚመለከታቸው አካላት ተገኝተዋል። በተለያዩ የምርትና ምርታማነት ማነቆች ላይ የተጀመሩ ተግባራት ተጠናክሮ መቀጠል እንዳለበት የሺሾንዴ ወረዳ አስተዳደር ገለጸ። በወረዳው የምግብ ስርዓት ማጠናከሪያ ፕሮግራም የግብርና ልማት አካላት ግንኙነት አማካሪ ካውንስል ፎረም የ6 ወራት አፈጻጸም ግምገማና ቀጣይ አቅጣጫ በማስቀመጥ ተጠናቋል። ዘገባው የታመነ በየነ ነው፣ እንደሚከተለው ይቀርባል። የሺሾንዴ ወረዳ ዋና አስተዳዳሪ አቶ ደምሴ ገብረ ማርያም በመድረኩ ላይ ባደረጉት ንግግር በምግብ ስርዓት ማጠናከሪያ ፕሮግራም በወረዳው ባለፉት 4 ዓመታት ፋይዳ ያላቸው ተግባራት መከናወናቸውን አንስተዋል። በመድረኩ የሚነሱ ጠቃሚ ልምዶችና ሀሳቦች በወረዳው ዘላቂ ልማትን ለማምጣት አጋዥ መሆናቸውን ዋና አስተዳዳሪው አብራርተዋል። ፕሮግራሙ በወረዳው ስኬታማ ነበር ያሉት ዋና አስተዳዳሪው ሁሉም አካላት በመድረኩ የተነሱ ምክረ ሀሳቦችን መተግበር እንደሚጠበቅባቸው አቶ ደምሴ አሳስበዋል። የግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ አዱኛ አለሙ በበኩላቸው እንደዚህ አይነት ፕሮግራሞች የማህበረሰቡን ህይወት ለማሻሻል የሚደረገውን ጥረት የሚያግዙ ናቸው ብለዋል። ፕሮግራሙ ንድፈ ሀሳብን በተግባር ያስደገፈ መሆኑን በመጥቀስ ፕሮግራሙ ፋይዳው የጎላ መሆኑን ያመላከቱት ኃላፊው በወረዳው በተለይ ምርትና ምርታማነት ላይ ተጽዕኖ በሚያሳድሩ ማነቆች ላይ በትኩረት መስራት ከሁሉም የሚጠበቅ ተግባር መሆኑን አስገንዝበዋል። የመድረኩ ተሳታፊዎች በሰጡት አስተያየት በቀጣይ ላይ ለሚያከናውኑ ተግባራት የሚሆናቸውን መረጃ ማግኘት መቻላቸውን አመላክተዋል። የጠሎ ወረዳ ፖሊስ ከሞተር ሳይክል የወደቀውን 215 ሺህ ብር ለባለቤቱ የመለሰውን ግለሰብ ተግባራቸውን የታማኝነት መገለጫ መሆኑን ገለጸ። የሻዳ ቀበሌ ነዋሪ የሆነው አቶ ማረጎ ኃይሌ ታህሳስ 25 2018 ዓ.ም መንገድ ላይ ወድቆ ያገኙትን 215 ሺህ ብር ወደ ኪሳቸው ከማስገባት ይልቅ ሁኔታውን ለፖሊስ አሳውቀዋል። ገንዘብ ከጠፋበትና ከመንገድ ላይ ገንዘብ ካገኘው ከሁለቱ ወገን የደረሰውን መረጃ ያጣራው የወረዳው ፖሊስ ጽሕፈት ቤት ታህሳስ 26 ቀን 2018 ዓ.ም እስከ ቦታው ድረስ በመገኘት ብሩ ለባለቤቱ እንዲመለስ ማድረጉን የወረዳው ፖሊስ ጽሕፈት ቤት አዛዥ ተወካይ ረዳት ኢንስፔክተር አንዳርጌ አየለ ተናግረዋል። ይህም የተመሰገነ ተግባር መሆኑን ኢንስፔክተር አንዳርጌ ጠቅሰዋል። ገንዘቡ የተመለሰለት ግለሰቡ በንግድ ስራ የሚተዳደር ሲሆን ወድቆ የተገኘውን ገንዘብ ለባለቤቱ መመለስና ለፖሊስ ማስረከብ የታማኝነትና የመልካም ስነ ምግባር መገለጫ መሆኑን ፖሊስ ገልጿል። ማህበረሰቡ ካሽ ብር ይዞ ከቦታ ወደ ቦታ ሲንቀሳቀስ ጥንቃቄ ማድረግ እንዳለበት ማሳሰባቸውን የዘገበው የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት ነው። ሁሉም ከፍተኛ የትምህርት ተቋማት 3 መሰረታዊ ስራዎች እንደሚጠበቅባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን በማስመልከት በተዘጋጀ የውይይት መድረክ ላይ ጽሑፍ አቅርበዋል። ዘገባው የኢዜአ ነው። ዝርዝር አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን በማስመልከት በተዘጋጀው የውይይት መድረክ ላይ ጽሑፍ ባቀረቡበት ወቅት ሁሉም ከፍተኛ የትምህርት ተቋማት መማር ማስተማር፣ መመርመር፣ መመራመር እንዲሁም መፍጠርና መተግበር የተሰኙ 3 መሰረታዊ ስራዎች እንደሚጠበቅባቸው አስገንዝበዋል። በሌላ በኩል የሀሳብ የተቋምና የባህል ስብራቶች እንደ ሀገር ተግዳሮቶች መሆናቸውን አስገንዝበዋል። የነዚህ ድምር ስብራትም በሀገር ደረጃ ውድቀት እንደሚያስከትል በአጽንኦት ገልጸዋል። አሁን ባለንበት ዘመን እድልና አጣብቂኝ ተግዳሮት አለ ያሉት ጠቅላይ ሚኒስትሩ የጋራ እውነት አለመፍጠር፣ ከሞፈርና ቀንበር አለመላቀቅ፣ ከልዩነትና ግጭት አለመውጣት እንዲሁም ከስነ ምህዳር አጥር አለማለፍ ያልተሻገርናቸው ሲሉ አብራርተዋል። እነዚህን ለመሻገርም የተሻገረ ብሔራዊ ራዕይ፣ ገቢር ነቢብ የለውጥ ሂደት፣ የተባበረ የለውጥ አቅምና ኃይል ያስፈልገናል ሲሉ አብራርተዋል። የተሻገረ ብሔራዊ ራዕይ ሲባልም ከትናንት መማር፣ ለመስዋዕትነት መዘጋጀትና ለትውልድ መስራት መሆኑንም አብራርተዋል።
በከፋ ዞን ሳይለም ወረዳ ወጣቶችን በበጋ መስኖ የበለጠ ተጠቃሚ የሚያደርግ ጄኔሬተርና የውሃ ፓምፕ በስጦታ ተበረከተ። በወረዳው መሻሚ ቀበሌ በመስኖ ስራ ለተሰማሩ ወጣቶች የተበረከተው ጄኔሬተርና የውሃ ፓምፕ ከ1 ሚሊዮን ብር በላይ በሆነ ወጪ የተገዛ ሲሆን ስጦታውን የሰጠው የክልሉ ብልጽግና ፓርቲ የወጣቶች ክንፍ ጽህፈት ቤት ነው። ክፍለ ያለሙ የክልሉ ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወጣት ሰይድ ኢብራሂም እንደተናገሩት ስጦታው የተበረከተው የሳይለም ወረዳ ወጣቶች ክንፍ አደረጃጀት በክልል ደረጃ ካሉት የክንፍ አደረጃጀቶች ውስጥ ግንባር ቀደም በመሆኑ ነው። የሳይለም ወረዳ በርካታ ጸጋዎች ያሉበት አካባቢ መሆኑን የገለጸው ወጣት ሰይድ ወጣቶች የአካባቢውን ጸጋ በመጠቀም ለኢኮኖሚ መሰረት የሚሆኑ ተስፋ ሰጪ ስራዎችን እየሰሩ መሆናቸውን ገልጸዋል። እንደዚህ አይነት በፓርቲ ኢኒሼቲቭ በወጣቶች እየተከናወኑ ያሉና ተሞክሮ ሊሆኑ የሚችሉ ስራዎችን ምልከታ ማድረግና የማበረታታት ጉዳይ የሚቀጥል መሆኑንም ተናግረዋል። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊው አቶ ታከለ ታምሩ በበኩላቸው ሰራተኛ እጆችን የማበረታታት ልምድ ከብልጽግና ሐሳቤ ጋር የሚተሳሰር በመሆኑ ወደ ዳበረ ኢኮኖሚ ለመሻገር ወጣቱ ራሱን ለለውጥ ዝግጁ ማድረግ አለበት ብለዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ በበኩላቸው ብልጽግና ፓርቲ ለወጣቶች በሰጠው ትኩረት የወጣቱ የሚባክን ጉልበትና ጊዜ መኖር የለበትም በማለት በሁሉም ዘርፍ ተጠቃሚነታቸውን ለማረጋገጥ አስተዳደሩ በትኩረት እየሰራ መሆኑን ተናግረዋል። አቶ አማኑኤል የተበረከተው ስጦታ ወጣቶችን ለበለጠ ስራ የሚያነሳሳ ከመሆኑም በላይ በወረዳው ምርታማነት እድገት ላይም አበርክቶ ላቅ ያለ በመሆኑ ለተደረገው ስጦታ የክልሉን ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤትን አመስግነዋል። የካፋ ዞን ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወጣት መንግስቱ በየነ ስርዓት ወጣቶችን በመለየት የኢኮኖሚ ተጠቃሚ ለማድረግ በዞን ደረጃ በተከናወኑ በርካታ ስራዎች አብዛኞቹ ወጣቶች የኢኮኖሚ ተጠቃሚነታቸውን እያረጋገጡ ነው ብለዋል። አክለውም በሳይለም ወረዳ በመሻሚና ዲኖ ቀበሌ በወጣቶች ክንፍ አባላት እየተከናወነ ያለው ስራ አበረታችና ለሌሎችም ተሞክሮ ሊሆን የሚችል መሆኑን ገልጸው ተጠናክሮ መቀጠል አለበት ብለዋል። የወረዳው ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወጣት እንዳየው ገዛኸኝ ስጦታው ሌሎች ተጨማሪ ውጤታማ ስራዎችን በአደረጃጀት መስራት የሚያስችል ስንቅ የሰነቀ መሆኑን ተናግሯል። ለተደረገው ድጋፍም የክልሉ ብልጽግና ፓርቲ ወጣቶች ክንፍ ቅርንጫፍ ጽህፈት ቤትን አመስግኗል። በሺሾንዴ ወረዳ በህብረተሰብ ተሳትፎና በመንግስት ድጋፍ የ18 ኪሎ ሜትር የጠጠር መንገድ ዝርጋታ እየተከናወነ መሆኑን የወረዳው ትራንስፖርት መንገድ ልማት ጽህፈት ቤት አስታወቀ። በወረዳው በ2018 የበጀት ዓመት ለሚከናወኑ የመንገድ መሰረተ ልማት ዝርጋታዎች 34 ሚሊዮን ብር ወጪ ታቅዶ ወደ ስራ መገባቱንም ጽህፈት ቤቱ ገልጿል። ዘገባው የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ነው። ክፍለ ያለሙ የሺሾንዴ ወረዳ ትራንስፖርትና መንገድ ልማት ጽህፈት ቤት ኃላፊው አቶ መብራቱ መሸሻ እንደገለጹት ከሆነ በወረዳው በመንገድ መሰረተ ልማት ግንባታ ዘርፍ የህብረተሰቡ ተሳትፎ ከጊዜ ወደ ጊዜ እያደገ መጥቷል። በወረዳው 32 የገጠር ቀበሌዎች መኖራቸውን የጠቆሙት አቶ መብራቱ ከነዚህ ውስጥ 30ዎቹን ቀበሌያት እርስ በእርስና ከወረዳ ማዕከል ለማገናኘት የላይኛው የአፈር ማንሳት ስራ መሰራቱን ጠቁመዋል። በ2018 ዓ.ም 24 ኪሎ ሜትር መንገድ የጠጠር ዝርጋታ፣ 10 ኪሎ ሜትር የላይኛው አፈር ማንሳትና 18 ኪሎ ሜትር የመንገድ ጥገና ስራ ለመስራት ታቅዶ ወደ ስራ መገባቱንም አብራርተዋል። በአጠቃላይም በ2018 ዓመተ ምህረት ለመንገድ ስራ ከመንግስት 20 ሚሊዮን ብር ከህዝብ ደግሞ 14 ሚሊዮን ብር በድምሩ 34 ሚሊዮን ብር ታቅዶ እስካሁን ከመንግስት 7 ሚሊዮን ከህብረተሰቡ ደግሞ 4 ሚሊዮን ብር በድምሩ 11 ሚሊዮን ብር መሰብሰቡን የጽህፈት ቤቱ ኃላፊ ጠቁመዋል። አሁን በስራ ላይ ላለው የወሺ ጊዳ መንገድ ግንባታ የሚያስፈልገው በጀት 12 ሚሊዮን ብር ሲሆን ከዚህ ውስጥ 4 ሚሊዮን ብር በህብረተሰቡ መዋጣቱን ገልጸዋል። በተጨማሪም በሺሽንዳ ከተማ አስተዳደርና ሺሾንዴ ወረዳ ቅንጅት ከከተማው 01 ቀበሌ ኩታ ሾራይ ትምህርት ቤት እስከ ኖባ ከኖባ እስከ ሽመሮ ቀበሌ 10 ኪሎ ሜትር የመንገድ ከፈታ ስራ እየተሰራ መሆኑን አቶ መብራቱ ጠቁመዋል። እየተገነቡ ያሉ የመንገድ መሰረተ ልማት ዝርጋታዎች ለህብረተሰቡ ተገቢውን አገልግሎት መስጠት እንዲችሉ ጎርፍ የሚቀመጥበትን ቦታ የመለየትና የጎርፍ መውረጃ ቱቦ የማምረት ስራ መጀመሩን አቶ መብራቱ ተናግረዋል። የሺሾንዴ ወረዳ ምክር ቤት ዋና አፈ ጉባኤ አቶ ታደሰ የማነ መንግስት ከህብረተሰቡ የሚነሱ የመልካም አስተዳደርና የልማት ጥያቄዎችን በመልቀም ደረጃ በደረጃ ምላሽ የመስጠት ስራ እየሰራ መሆኑን ተናግረዋል። ከጊዳ ቀበሌ ነዋሪዎች መካከል አቶ ጌታቸው አበጀና አቶ ቆጭቶ ከበደ የጠጠር መንገድ ዝርጋታ መጀመሩ በመንግስትና በህዝቡ መካከል ያለውን እምነት ከወትሮ በበለጠ እንዲጠናከር ማድረጉን ገልጸዋል። አስተያየት ሰጪዎቹ ለመንገድ ስራው በየግላቸው የተጠየቁትን ክፍያ በመጨረሳቸው ደስተኛ መሆናቸውን ገልጸው መንገዱ ተጠናቆ አገልግሎት መስጠት እስኪችል የሚጠበቅባቸውን ድጋፍ ለማድረግ መዘጋጀታቸውን ተናግረዋል።
ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚህ ቋጨን። ከዜናዎቹ ጋር ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። በያላችሁበት መልካም ጊዜ